አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴቱ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ከኛ ጋር ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬ ይዤላችሁ የመጣሁት ጠለቦችን በተመለከተ ነው ማለት ነው። ኢንሻአላህ ለእነሱ እስኪ አንዳንድ ነገር እንበል አሁን ባለንበት አኳያ ማለት ነው። አሁን መተን ጠለቦች ይመጣሉ። በቃ 2 ወር 3 ወር ሳይሞላቸው ለመጥፋት ያስባሉ። እነሱ ብቻ ሳይሆኑ እዚህ ራሱ እያዛ ቤት ያለ ሰው ማለት ነው በቃ ይወሰውሳቸዋል። እነሱ ቁጥራቸውን ካገኙ በቃ ይወሰውስ ለነሱ እየጠቀማቸው ይመስላቸዋል፣ ግን ለራሳቸው ሊጠቀሙባቸው ነው እንጂ ለነዚህኞቹ እየጠቀሟቸው አይደለም ማለት ነው። ለእነወይሽ በቃ አንድ ሩቅ ከሆነ 1 ሰዓት ምናምን ከሆነ 4000 ብር 5000 ብር 3000 ብር 2000 ብር ለመብላት ማለት ነው። ለዛ እያሉ ከማይፈልጉበት ህይወት ያወጧቸዋል። እዚህ መተው ደግሞ በጣም ይበሳቆላሉ። ስራ ይጠፋል። በዛ ላይ ደግሞ ስራ ይገኝ እንጂ 1500 ቢሄዱ ከፍታ ከተባለ በቃ 1600 1500 ነው። ከዚህ በላይ አይሄዱም። እንኳን ለነሱ ለኛ ራሱ 1500 1600 ነው። እስከ 2000 ብር ነው ፎቅና ምድር ምግብና ጽዳት ማለት ነው። ግን ይሄ ሁላ ከመሆን በቃ እዛው በመጡበት ቢሰሩ በዛው ጠለባቸው ምንም ሆነ ማንኛውም ሰው ዝም መጡም ዛም ሆቱ አላህ ርዚቅ ነው የሚሰጠው። አላህ ሲሳይን የሚሰጠው እሱ አላህ ሱብሃነሁ ወተዓላ ነው። እዛው ቢረዘቁ ባይነኝ። ምክንያቱም እዚህ መተው በጣም ይሰቃያሉ፣ ስራ ያጣሉ፣ ከወር ወር ይፈታሉ። ዛሬ ወር ሌላ ቤት ነው፣ ወር ሌላ ቤት ነው፣ ወር ሌላ ቤት እንደዛ እያሉ ከሚበሳቆሉ እዛው ራሳቸውን ችሎ ቢሰሩ ባይነኝ ማለት ነው። እና ደግሞ እዚህ የሚያስጠፋቸው ማለት ነው በቃ ሱብሃንአላህ። አንዳንድ ሰው እኮ በስልክ ራሱ በቃ የሆነ ስራ ራሱ ሳይዶለን ሳያገኝ ማለት ነው ልክ እንዳገኝ አድርጎ ዛሬ ብትወጪ ነገ ስራ ትሄጃለሽ እንደዚህ ተብሎ እንደዚህ ተብሎ እንደዚህ ሱብሃንአላህ። ውሸት እኮ ነው ይሄ ማለት ነው፣ እውነት እኮ አይደለም። እነዛኞቹ ደግሞ ምስኪኖች ናቸው። ሁሉንም ስለማያውቁት የያዛ ቤትን ችግሩን ምኑን መከራውን ስለማያውቁት እሺ ብሎ ያምናሉ ማለት ነው። አሁን ገዛ መጥቶ በቃ ወር የሚቀመጡ ልጆች አሉ። ወር 2 ወር ስራ ሳይገቡ ማለት ነው። ግን ላኪን ግን በቃ ነገ ትሄጃላችሁ 2 ቀን ነው ብታድሪ ስራ መጥቶ እንደዚህ ተብለው ነው የሚወጡት እነዛ ልጆች ማለት ነው። ግን 15 ቀን የሚቀመጡበት ቤት አለ። ይሄ ሁሉ ከመሆኑ አንፃር ለምንድን ነው እዛው እርግጥ ብለው የማይሰሩት? አዎ ላኪን ግን አይጥፋ አልልም እኔ ማለት ነው። እኔ በራሴ አይጥፋ አልልም፣ ግን በቃ ራሳቸውን ሲችሉ ቋንቋ ሲያውቁ በደንብ መስራት ሲችሉ በደንብ መናገር የልባቸውን ማውጣት ሲችሉ፣ ምክንያቱም ከአረቦቹ ጋር እንኳን መመላለስ መቻል አለባቸው። ይሄን ላድርግ ያለው እኮ አሁን አንዳንድ አረቦች የሆነ ስራ እንኳን እየደጋገሙ ነው የሚያሰሩት ለእነሽ ያኔ የሚመልስላቸው ሰው ይፈልጋሉ። አንዳንድ ሰው እኮ በንግግር ያምናል፣ አንዳንድ ሰው ደግሞ በተግባር ያምናል። አረቦቹ በንግግር ነው የሚያምኑት ከተግባር ማለት ነው። እንደዛ ከመሆኑ አንፃር ችግር ካለ አረቢቱ ጋር ችግር ካለ መቼም ከአረብ ላይ ችግር ጠፍቶ አያውቅም ማለት ነው። እንደዛ ከሆነ በቃ በስነ ስርዓት ቋንቋ ችለው ራሳቸውን ችለው መምጫቸውን ችለው ምናምን በስነ ስርዓት የሚያውቁት ሰው ጋር ቢወጡ ባይ ነው። አንዳንዶቹ ደግሞ ገና ከተደወለላቸው በቃ አሎ ሰላም አለይኩም ተባለ መውጣት ትፈልጊያለሽ ወይ? አዎ መውጣት እፈልጋለሁ። ያ የሚያወጣትን ሰው ግን ፎከስ አታደርግም። ማን ይሁን አታውቀውም። ግን አንዳንድ ጊዜ በተመሳሳይ ስልክ ይደወላል ስልካችን ላይ እና በዛዛ እህቶቻችን እየወጡ እየተበደሉ የማይረባ ህይወት ውስጥ እየገቡ የማይሆን እየሆኑ ወደ ሱስ እየተቃረቡ ወደ መጥፎ ነገር እየተቃረቡ ነው። ስለዚህ ያ ከመሆኑ አንፃር በቃ የምታስጠፋቸው ሰዎች ደግሞ በቃ አታስጠፏቸው፣ ተዋቸው ይስሩ። ምን አደረጓችሁ እናንተ? ጥቅማችሁን ሱብሃንአላህ። እዛ ሀገር ግን ማለት ነው እኔ የታዘብኩት ነገር ከምንም ሀታ ለምን የእናት ልጅ አይሆንም። ጥቅምን ነው የሚያስበሉት፣ ጥቅምን ማለት ነው። ያ ሰውዬ ለእናንተም ቢሆን ማለት ነው ጥቅም ካገኘባቸው ማንም ሰው ሸጧችሁ ይሄዳል። በቃ ይሄ ነው የተረዳሁት እኔ ከሰው ሀገር ማለት ነው።
ሱብሃንአላህ አብሾ ላበሻ አይስማማም። አበሻ ላበሻ በቃ አይተዛዘንም። ትንሽ የጥቅም ካለች ለዛች ለጥቅም ሲል ሸጦን ይሄዳል። ማንኛውም አረብ ቢሆን ማለት ነው። ይሄ ከመሆኑ አንፃር ራሳችሁን ጠብቃችሁ ቋንቋውን ችላችሁ በስነ ስርዓት በቃ ራሳችሁን ችላችሁ እንደፈለጋችሁ በቋንቋ መውጣት መግባት ሌላ ቤት እንኳን ብትቀጠሩ ከዛ ከቤት እንኳን የምወጡበት ስራ አልስማማ ቢላችሁ ያንን ስራ የምታከርቡበት የሆነ ነገር መመለስ አለባችሁ። ቋንቋ ማለት ነው ማወቅ አለባችሁ። ላኪን ግን ገና በመጣችሁ ስራም ሳትችሉ ምንም ሳትችሉ ገና በ3 ቀን የምትወጡ ከሆነ በ3 ወር በ2 ወር የምትወጡ ከሆነ ይሄ ለእናንተ ነው ችግሩ፣ ለማን ችግር አይደለም። ለእነው በቃ ቋንቋ ማወቅ አለባችሁ። አንደኛ ስራ መግባት ስችሉ ደግሞ ቋንቋ ማወቅ አለባችሁ። ጽዳት በስነ ስርዓት ማወቅ አለባችሁ። በስነ ስርዓት ጽዳት አንቺ ራስሽን መጠበቅ አለብሽ። አረቦች አንዳንድ ጊዜ ያኔ በሙቀት ሰዓት አሁን ሰውነት ሊሸት ምናምን ስለሚችል ያ ሁሉ አንፃር በጣም በጽዳት የተነሳ የሚመልሱ አረቦች አሉ። ሱብሃንአላህ። ስለዚህ ራሳችንን ብንጠብቅ በቃ ሰውን አለማመን፣ ገንዘባችንን ደግሞ አላግባብ አለማጥፋት። አታ ሌላው ቀርቶ እንኳን ብሩ እንኳን በረካ ያለው ማለት ነው እያዛቢ እንትን ቤት ነው ጠለብ ቤት ነው። እዚህ ግን አላወቁትም እንጂ እኮ 5 ይሰራሉ። በየወሩ ሊወጡ ይችላሉ። በየወሩ ቢወጡ ደግሞ ወጭ አለ። ልብስ ራሳቸው ናቸው። ቅባት፣ ባዝሊን፣ ኮንዲሽነር ሁሉ ነገር የሚችሉት ራሳቸው ናቸው። ያን ሁሉ ሲያስቡት ግን እዛው ጠለብ ቤት በአንድ 1000 ብር ቢሰሩ ወላሂ ያ ነው የሚበልጠው። ምንም ወጪ የለባቸው። ሀታ አንዳንዶቹ ልብስ ይገዛሉ። ባዝሊን እና ኮንዲሽነር እና ሻምፖ ሁሉም የሚገዙት አረቦቹ ናቸው። ልብስ ይገዛሉ። ሁሉም ነገር የሚችሉት አረቦች ናቸው። ይሄ ሁሉ እንደሆነ ሆኖ በቃ እዛው ቢሰሩ ባይነኝ 2 አመት ታግሰው ቋንቋ ችለው ምን ብለው ቢወጡ እንደዛ ከመውጣታቸው ደግሞ ሄዶ ቤተሰብ ዘይረው በስነ ስርዓት። ምክንያቱም አንዴ ከጠፋን እዛ ሀገር መቼ እንደምንገባ ሀገራችን አናውቅም። ስለዚህ ቤተሰቦቻችን ዘይረን ሄደን ሰላም ብለን እንደገና መልሰን መጥተን ቋንቋ ችለናል፣ መመለስ ችለናል። ሀታ በታክሲ እንኳን ብንወጣ ማለት ነው በታክሲ እንኳን ብንወጣ ይሄን ታክሲውን ስልክ ቁጥር እንኳን አስደውለን ማለቱ እንካ ይሄን ወንድሜን አውራልኝ ማለቱ እዝዝ ቦታ መወሰፉ ይሄን ማለቱ ይሄም አንድ ነገር ነው። ግን ተነስተን ዝም ብለን በደመ ነፍስ የምንወጣ ከሆነ ወላሂ ችግር ነው። በዛ ላይ ደግሞ ሰው መምረጥ አለብን። ዝም ብለን ዛሬ ነገ የደወለብን ሰው አሉ ያለውን ሁሉ አይዞሽ ያለውን ሁሉ ምን ያለውን ሁሉ እሱን አምነን መውጣት የለብንም። አሁን በጣም አጭበርባሪ ላይ ደርሰናል። በጣም የሚያስጠላ ጊዜ ላይ ነው የደረስነው። ሰው የራሱን ዜጋ የሚሸጥበት የሚለውጥበት በቃ ብዙ ነገር የሚያደርግበት ዘመን ላይ ነው የደረሰን። ስለዚህ ራሳችንን መጠበቅ አለብን። ሰውን አለማመን ያ ነገር ይጠቅመኛል ወይ አይጠቅመኝም ወይ ብለን ራሳችን ልፈትሽ ይገባናል። ይሄ ሁሉ ከመሆኑ አንፃር ማለት ነው። ስለዚህ ሀባቢዎች ራሳችሁን ጠብቁ። ከጠለብ የምትጠፉ ልጆች፣ በጠለብ የሚመጡ ልጆች ማለት ነው። መጀመሪያ ካይሆን ነው መጠንቀቅ። አሁን ወላሂ ብዙ ልጆች የሚለድማሉ ከጠለብ ይወጡ ማለት ነው። በዛ ላይ ደግሞ እነዚህ የሚያስጠፉት ጥቅም ስለሚያገኙ እነሱ እንዳውም ሌላ ሰው ስጪ ምናምን እያሉ ነው እንጂ የሚጨምሩት ለምን አስጠፋት ምናምን ብሎ አበደን አይጸጸቱም። ምክንያቱም ጥቅም አለ። አሁን እኮ ሁሉም ሰው በጥቅም ሆኗል የሚሸነገለው በጥቅም ሆኗል። ስለዚህ እዛው ያላችሁበት መዳማችሁ ጋር እየሰራችሁ ህይወታችሁን ብትቀይሩ ባይ ነኝ። እኔ ይዤላችሁ የመጣሁት ይሄንን ነው። ሼር፣ ሰብስክራይብ፣ ኮሜንት አድርጉ። አዲስ ጀማሪ ነኝ፣ አበረታቱኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።